ዘንበል ያልክለት ማነው እንደኔ ተቀበልከው ፊትን ያበራለት የተቀበልከው በምርት እኔ አይኔ ቢበራ ማየት የምፈልገው እኔ የድንግል ማርያም ምስል ለምንዋ ወርቅ ነው ስጋዋ ወርቅ ነፍሷ ወርቅ ህሊናዋ ወርቅ ልቧ ወርቅ ሕዋሳቷ ወርቅ ስሟ ወርቅ ሁለንተናዋ ገንዘብ የሆነ ጸጋን የተመላች እጅግሯ ገንዘብ የሆነ ናት እመቤታችን። የዘካርያስ የወርቅ መቅረዝ ምስጋናዋ ተቀጥቶ የማያልቅ ማርያም ናት። ለእናታችን ድንግል ለድንግል ማርያም ጥላተ ስልየ ለር ነው ልወስድላት ነው። የኛ እናት የኛ እመቤት የአምላክ እናት ቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራዲተ መዓት ሰዓሊተ ምሕረት ምዕራገ ጸሎት እማምላክ ወላዲተ አምላክ ስሟን ብንጠራው እንኳን በቃ ማርማር የሚል ማር ያም በሰማይ ያለ የመላእክት ምግብ እመቤታችን ቅድስተ ቅዱሳን ድንግል ማርያም አቤት አመጣው ወልደውባታል እናቶቻችን። አንቺ ፈጥኖ ደራሿ ፈጥና ትድረስልና ፈጥኖ ደራሿ ጭንቃማ ላጯ የብርሃኔ እናት ብዙ ነሽ እማዋይሽ ስንቱን ጉድ የምንነግራት እምዬ እማዋይሽ እስቲና ዋያት እባካችሁ የእናቴ ልጅ እስቲና ዋያታ ተጨንቀናል እኮ እማዋይሽ ብዙ ነሽ የተሰጣት ጸጋ ብዙ ነዋ። በ7 ኅብረ መልክ አጊጦ በ12 ኅብረ መልክ አጊጦ የጸጋዋን ብዛት ለመናገር ይብላኝለት መናፍቅና አብዱ ሻይድንን እንዳትረፋ እናቴ ልጅ ይብላኝለት አታማልድም ላለ ክርስቶስን አማላጅ ብሎ ለሰበከ ወዮለት። ባልተወደለ ባልተፈጠረ በተሻለው ነበር። የእናቴ ልጅ ክብር ምስጋና ይግባው። አንደበቴን ያከናወነ መድኃኔዓለም ከእናንተ ያገናኘን መድኃኔዓለም እናንተን ያበዛ አይኔን ያጠገበ አምላክ ክብርና ምስጋና ለሱ ይሁን። ሲያመሰግኗትን ከደገምንም በቂ ነው። በእውነት ከኛ ምስጋና ምንም ማያረግላትም። በእርግጥ የኃጢአተኛ ምስጋና ለምን ነው አትበይ የኔ ኃጢአት ያንቺን ቅድስና ያረክሰውም ብሏል አባ ጊዮርጊስ። በጣም የሚገርመው አባ ጊዮርጊስ ዘጋስጫ እመቤታችንን አመስግኖ በተለይ አርጋኖን በጣም የሚወደው እሷም የወደደችለት ስራዋ ነውና የመጨረሻ ንግግሩ ምን እንደሆነ ታውቃለህ? ይቅር በይኝ ላመሰግንሽ ብዬ ተዳፈርኩ ነው ያለው። የደስ ያሰኘውሽ መስሎኝ ነው ያለው። እና እመቤታችን ያው ደስታ ናት፣ ሰላም ናት፣ እረፍት ናት። እግዚአብሔር በቅፎ ያረፈ ነው። እኛን ለማሳረፍ አታንስም። ስለዚህ እንደዛ ነው። እጅግ አድርጌ አመሰግናለሁ ዲያቆን። እንግዲህ ከ15 በላይ መጽሐፍቶች የመጨረሻው መጽሐፍት ለግሸን ደብረ ከርቤ የተበረከተ መጽሐፍ ነው። ለእናታችን ቤት ከ15 በላይ መጽሐፍቶች ተጽፈዋል በመምህር ዲያቆን ሄኖክ ኃይሌ። ከ6 በላይ ፊልሞች ተተርጉመዋል። ብዙ ጊዜ ስላየው ነው ስለእመቤታችን ስታነሳና የእመቤታችንን ክብር የእመቤታችንን በረከት የቀመሰው ያውቀዋልና ብዙ ጊዜ ስለእመቤታችን ስታነሳ መድረክ ላይ ስለምሰማ እንደው እንዲገለጽ ስለፈለኩ ነው በአንተ ሐሳብ ያነሳሁትና ታምሯንማ ተሳልሞ ሰምቶ መሄድ ከደዌ ይፈውሳል። በተለይ ብሉይ ኪዳንን የማያነብሰው ስለ ታምረ ማርያም እውር ነው። ስለ ታምረ ማርያም ስለ ድንግል ማርያም እናገራለሁ ማለት ዝም ብሎ እጅን ከሳት መስደድ አፍን ማበላሸት ነው። ማንኛውም ሰው ስለ ታምረ ማርያም እረዳለሁ እናገራለሁ መሰክራለሁ ካለ ብሉይ ኪዳንንና ትንቢተ ነቢያትን ሙሉ በሙሉ ያንበብ። ያለዚያ አርፎ ይቀመጥ አይገባም። ላም ካልዋለበት ኩበት ለቀማ የሚባል ነገር አለ። የዓለም አክሊል የአዳምና ሔዋን ዘውድ የተመለሰባት ድንግል ማርያም ዛቲ ኢቲ ሆታ ለመንግስተ ሰማይ ይቺ የመንግስተ ሰማይ በር ናት። አሁን አንዳንዶቹ እመቤታችን ነቀፍን ሲመስላቸው ኢየሱስ ክርስቶስን እየነቀፉ መሆኑን አይረዱም። ለዮሐንስ ሲሰጥ ለሁሉም ሰጥቷልና ያልተቀበለ ካለ ይቀበላት እናትነቷን የቃል ኪዳንነቷን ያላመነ ይመን። ያ ከሆነ ዮሐንስ ነው። አንጠራጠር። እንክርዳድ በስንዴው ላይ መዘራት የተጀመረ ቀደም ብሎ ነው።
ተቀብላለች። ይሄ ቃል ኪዳን እናት፣ የበረከት እናት፣ የመስቀል እናት ናት ድንግል ማርያም። በመስቀል ዓለም የተቀበላት ናት። እችን እናት የማይቀበል ልጅ መጽሐፍ ቅዱስ ይፋረደዋል። እኛ መሬታችን አናመልካትም፣ ልናመልካትም አንፈልግም፣ እንድትመለክም እሷን አትፈልግም። የጌታ ማርያም ያለችው አይደል እንዴ? እና በሌለ ባልተወረወረ ጦር ጋሻ የሚይዙ ሰዎች አሉ የሚከራከሩ፣ መመለክ የለባት ኧረ አላለም እያለ አላጨስም ኧረ አይ ቁጭ በል ልምከር እንደማለት። ለሌሎች የሚደረግ ምስጋና የማይቆረቁራቸው ሰዎች፣ ስለ መሬታችን ሲዘመር የሚናደዱ ሰዎች መዝሙራቸውን ሲሰሙት ግን አብዛኛው ስለ ራሳቸው ስንቱን አየሁት፣ ስንቱን አሳልፌ፣ ጠላቴ ጉዳረኩ ምናምን የሚል መዝሙር። ጠላቴ ማን ነው? አቤት ታዲያ ሰይጣን ከተዘመረለት መሬታችን ቤተም አይዘመርም? የዳዊት ልጆች ማረን የሚል ብዙ መዝሙር አለ። የማርያም ልጆች ማረን ብንለው ይምረናል አይምረን? የዳዊት ልጆች ማረኝ ስላለ ከማረው የማርያም ልጆች ማረን ስንለው ይምረናል? እስቲ የማርያም ልጆች ማረን ነው። እና ክርስቶስ ዙፋኑ ፊት ሊያቆምህ ቆመህ እናትህ ከኔ በምን ትበልጣለች ትለዋለህ? እሷ ከኔ በምን ትበልጣለች ትላለህ? እንኳን ድንግል ማርያምን ቀርቶ እያንዳንዱ ሰው ይላል ቅዱስ ጳውሎስ ከእርሱ ይልቅ ባልንጀራው እንደሚበልጥ በትህትና ይቁጠር ነው የሚለው። ምኑ እንደሚለው ተራ የሆኑ ነገሮች ላይ ስለመቤታችን ጊዜ አታባክኑ። እየሰማችሁ ነው? አሁን ተአምር አረገች አላረገች እንዲሆነች ለመቤታችን ተአምርም ብርቁ አይደለም። ክርስቲያኖች እየሰማችሁ ነው? እሷ ራሷ ተአምር ናት። ተውት ሌላ የምታረገውን ነገር። እሷ ራሷ ተአምር ናት። ምልክት እኮ ናት። ታውቃላችሁ? ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ልብ ብለን አናስተውለውም እንጂ እኮ ወንድ ልጅ ይሰጠናል ብሎ የተናገረውን የነብዩን ትንቢት ላይ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም ማን ትለዋለች? ትርጓሜውም ማን ከእኛ ጋር ሆነ ማለት ነው። ይሄን ቃል ከፍ ብላችሁ ሲጀምር ምን እንደሚል ታውቃላችሁ? እነሆ ዘመኑ በደረሰም ጊዜ ራሱ እግዚአብሔር ምልክት ይሰጣቸዋል ብሎ ነው የሚጀምረው። እስኪ ምልክት ይሰጣቸዋል በሉ። ምልክት ማለት እኮ በግዕዝ ተአምር ማለት ነው። እሷ ናት እውነተኛይቱ ተአምር። እሷ የምታረገው ሌላው ነገር ችግር የለውም። እሷ ራሷ ተአምር ናት፣ እመቤታችን ማለት ነው። እዚህ መሬት ላይ መራመዷ ተአምር ነው። ሰው ሆና እንደ መላእክት ከንጽህና በላይ መኖር የምትችል። ስለዚህ ያን ሰው ያስነሳውን እንጨት የነካውን ክርስቶስን ስታስቡት መስቀሉ ትዝ ይበላችሁ። ያ ክርስቶስ ነክቶት ሬሳውን የቀሰቀሰበትን ቃሬዛውን ስታስታውሱ ያረፈበት የእናቱ ማፀን ትዝ ይበላችሁ። በመስቀሉ ላይ ክርስቶስ ሥጋውን ቆርሶ ደሙን አፍስሶ ለዓለሙ ሕይወት ሰጠ። በእናቱ ማህፀን ላይ አድሮ ተወልዶ በዚህ መሬት ላይ ተመላለሰ። ከሁለቱም እግዚአብሔር አምላክ ቃሉን አልነሳቸው። በመስቀሉም በቃሉ እንድናለን፣ በእመቤታችንም ደግሞ ከሷ በሚወጣውም ቃል ፈውስን እናገኛለን። ይሄን እናምናለን። ከጥቅስ በላይ አይደለች እንዴ እሷ? ምዕመናን ወገኖቼ፣ እኛ ልንጠቅማት ምን ወስዳት ይመስላችኋል? አንዳንዶች ስንቱን ተጠቀምንባት ወገኖቼ። ምንም የተጠቀማችሁት የለም በዚህች ሰማያዊት ቅድስት ድንግልና። እንባችሁ አልታበሰ። ኪዳነ ምሕረት ደጅ ሄዶ ያፈረ ማን ነው ወገኖቼ? እሷ ለምኗት ድረሽልኝ ብሏት፣ ከልጅሽ ከወዳጅሽ አማልጂኝ ብሏት ምስጢር ያልተፈታለት ሰው እንደ ቅዱስ ጊዮርጊስ ሰማዕት መሆን ይችላል። እንደና አቡነ ተክለ ሃይማኖት ጻድቅ መሆን ይችላል። እንደ መላእክት ንጹህ መሆን ይችላል። ድንግል ማርያምን መሆንስ አይችልም። እግዚአብሔር ድህነትን ይዞ ጉዞ የጀመረባት ገብቶ የከተመባት የድህነት ሀገር፣ የፈውስ ሙዳይ፣ የሃይማኖት ከተማ በቤታችን ናት። አንደበቷ ክርክም ያለ ነውር የሌለባት እውነት ጠባቦት እህት ዘልቀት በቤተ መቅደስ ውስጥ ተቀምጣ መልአክ እያነጋገራት ትዕቢት የሌለባት እህት ጥበብን የተመላች እወቁኝ የማትል ልጇ በሆሳዕና እንኳን እንደው ግርግር ሰው ሁሉ ሲበዛ ግን የአምላክ እናት ፊት አድርጉኝ የማትል በትህትና እስቲ እዚህ ላይ እመቤታችን እንዲህ አለች ተብሎ ሰምታችኋል? ሐዋርያት አነጠፉ፣ ገሌ ፊት ሄደ፣ ጴጥሮስ እንዲህ አለ ሲባል እሷ እንዲህ ነኝ የማትል ይሄ አይገባኝም ይሄ ይገባኛል የማትል ስደት አይገባኝም ሳትል የተሰደደች መልካም ነገር ይገባኛል አክብሩኝ የማትል ትህትናን የተመላች ወርቅ ለመናዋ ወርቅ ነው ማለት
ስጋዋ ወርቅ፣ ነፍሷ ወርቅ፣ ህሊናዋ ወርቅ፣ ልቧ ወርቅ፣ ሕዋሳቷ ወርቅ፣ ስሟ ወርቅ፣ ሁለንተናዋ ገንዘብ የሆነ ጸጋን የተመላች እጅ እግሯ ገንዘብ የሆነ ናት እመቤታችን። አልብኪ ነውር ወይ ምንትኒ በላይሌኪ ኩለንታኪ ሰናይት እንታቤ ወዳጄ ሁለንተናሽ ውብ ነው፣ ምንም ነውር የለብሽም ብሏታል። ወደን አይደለም ማርያም 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 የምንለው። አንዳንድ ሰዎች ጌታን ተቀበል ይላሉ። እንዴ ጌታን ተቀብለን ጌታ የተቀበላቸውን አለመቀበል ከመጽሐፍ ቅዱስ ሐሳብ ውጪ ነው። ድንግል ማርያም ወላዲት አምላክ ቅድመ ጸኒስ ጊዜ ጸኒስ ድህረ ጸኒስ፣ ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ፣ ከመጽነሷ በፊት ድንግል ነች፣ በጸነሰች ጊዜ ድንግል ነች፣ ከጸነሰችም በኋላ ድንግል ነች፣ ከመውለዷ በፊት ድንግል ነች፣ በወለደች ጊዜ ድንግል ነች፣ ከወለደችም በኋላ ድንግል ነች፣ እናትም ናት ድንግልም ናት። ክብር ይግባት ወላዲት አምላክ። እግዚአብሔር ግን ከድንግል ማርያም ጋር ነው ስንል በልጅነት ነው፣ በሥጋ ወልዳው ነው። እኛ አባታችን ብለን የምንጠራውን እሷ የምትጠራው ልጄ ብላ ነው። እኔ በዚያ ዘመን ብኖር ኖሮ ጌታን እወልደው ነበር ብለው በድፍረት የሚናገሩ ሰዎች አሉ። ስራ ያገኘን ሰዎች አለን። እንቆቅልሻችን የተፈታልን፣ ታሪካችን የተቀየረልን፣ እንባችን የታበሰልን፣ ነገራችን የተገለበጠልን፣ በድንግል ማርያም የተባረክን ሰዎች አለን። ከሚተረከው ታሪክ ከሚሰጣችሁ ምዕራፍና ቁጥር በላይ በሕይወታችን የተደረገልን እሱ ምስክር ነው። ወደን አይደለም ማርያም 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 የምንለው በእሷ የተደረገልንን ስለምናውቅ ነው። እኛ ኦርቶዶክሳውያን ሁሉ ነገራችን ከመቤታችን ጋር የተያያዘ ነው። ማንም ሰው ዛሬ መጥቶ የማርያምን ፍቅር ሊወስድብን አይችልም። እንደውም ክፉ ጎረቤት ዕቃ ያስገዛል ይባላል። መዞር የሚያሰኘኝ እኔ ወደ እመቤታችን ነው። ወደ እሷ ያልዞርኩ ወዴት ልዞር ነው ዛሬ? እመብርሃን እንዲሁ አንተ ወንጌል ምን አለ? አይነ ምቀኛ ነው እንዲህ አለ። እንዲሁ አይነ ምቀኛ ነው ወይ? ልጇ ብርሃን ከሆነ እናቱ ደግሞ ማለት እናት ነው። እመብርሃን ማለት የብርሃን እናት ነው። እንዲሁ ያማል። እመብርሃን ማለት ምንድን ነው የሚቸግር? ልጇ ብርሃን ነኝ አለ። እንደወለደችው ደግሞ ነገረው። ያው ወንጌል እንዴት እመብርሃን አትላትም? ምቀኝነት እኮ ነው። እንዲሁ በማይደረስበት ይቀናል እንዴ? ትባሸቃላችሁ እንዴ? ጠላት ከፈለጋችሁ ሰይጣን አላችኋል እንዴ? እሱን አትሰላለፉትም? እንዲሁ ማርያም ምን አደረገቻችሁ? ምሕረት አዝላ በመጣች። አንዳንዶች በዚህ ዘመን ከኦርቶዶክሳዊነት ጋር የሚጣሉት ለምን እንደሆነ ታውቃላችሁ? አባሯት እኮ ነው የሚሉ፣ አስወጧት እኮ ነው የሚሉ፣ ከስብከታችሁ አስወጧት ነው የሚሉ፣ ከመዝሙራችሁ አባሯት ነው የሚሉ፣ ከመቅደሳችሁ አውርዷት ነው የሚሉ፣ ከቅዳሴያችሁ ለዩት ነው የሚሉ፣ አባሯት እኮ ነው የሚሉ። የት እናባርራታለን? አንተ እናትህን ታባርር ይሆን? አንተ የእናትህን ፎቶ ትቀድ ይሆን? አንተ እናትህን አታስብ ይሆን? እናት የሌላት ቤተ ክርስቲያን የለችም። ውሃውን ወይስ ያለው የኢየሱስ እናት ብቻ ነበረች። ወይኑን ደም አድርጎ መስቀል ላይ ሲሰጥ ግን የሁላችን እናት ሆነች። እና እናቴን ከየት ነው ማስወጣል? ቀሚሷን ይዤ እኖራለሁ። አባራት የምትለኝ አግኝቼ ነው እኮ የሚባለው። እናትነትሽን አግኝቼ ነው። እባክሽ ልይሽ እኮ ነው የሚባለው። ስምሽን ጠርቼ ኪዳንሽን አግኝቼ ነው። በረከትሽ ናፍቆኛል ነይልኝ እኮ ነው የሚባለው። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ነው እንጂ የሚባለው አባሯት ይባላል። ትግላችን እኮ ይሄ ነው። በዝምታ ለፏት እኮ ነው የሚለን። ያንተን ፎቶ እየሰቀልኩ በየቻችሁ እሷን ግን አውርዳት የምትለኝ ምን ሆነ ነው? የለም እንዲህ አይነት ወንጌል የለም። ምናልባት ወንጀል ሊሆን ይችላል እንጂ ማርያም 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 አንቺ
የራሳችን ዘውድ፣ የፊታችን ነጸብራቅ፣ የዓይናችን ርግብ፣ የአፍንጫችን በጎ መዓዛ፣ የከንፈራችን ፍሬ፣ የአንደበታችን ጥዑም ቃና፣ የአንገታችን ሐብል፣ የትከሻችን ማዕረግ፣ የጣታችን ንሻን፣ የእጃችን አምባር፣ የጣታችን ቀለበት፣ የኑሯችን መቅረዝ፣ የሕይወታችን ፋና፣ ማረፊያችን። ስለ ድንግል ማርያም ልቅ ሰዎች አሉ፣ በጣም ባለጌ ሰዎች አሉ፣ አንደበታቸው ያልታረመ፣ ንግግራቸው ያልታረመ መደዴዎች፣ ስዶች አሉ። እውነቱን ለመናገር ምናልባት ከኛ የወጡ ሰዎች ብዙ የሚሳደቡ ሰውን የሄዱበት ሃይማኖት ተከታዮች እንዳምኗቸው ይፈልጋሉ። አይ እውነት ከልቡ መጥቷል፣ ይሄ ድንግል ማርያምን እየተሳደበ ነው፣ ኦርቶዶክስን እየተሳደበ ነው፣ በቃ ከልቡ መጥቷል። ይሄ ፖለቲካ ውስጥም ታዩታላችሁ። ከአንዱ ፓርቲ ወደ አንዱ ፓርቲ ሲገለበጡ መጀመሪያ የመጡበትን ፓርቲ ከማገልገል ይልቅ የከዱትን ፓርቲ መሳደብ ይቀናቸዋል። ያማንቋሸሽ ነው በቃ። እንደ ዘፋኞችን አላያችሁ? እኔ በጣም አዝናለሁ። አሁን ካሴቱን ቸብችቦ ፎቅ ሰርቶ መኪና ገዝቶ ሀብታም ሆኖ ወደ ሌላ ፕሮቴስታንት ሲመጣ የት ነበር? ጨለማ ውስጥ ነበርኩኝ። ስለዚህ ያለው አማራጭ ቅዳሴው ቢያልቅበት ቀረርቶ ሞላበት አሉ ሰውዬው። ሰምታችኋል? ቅዳሴው የተማረው አለቀ። ከዛ ኧረ ገዳይ ብሎ ቁጭ። ቅዳሴው ቢያልቅበት ቀረርቶ ሞላበት። ይህ ስድብ ነው። ሰው እንደ ቅዱስ ጊዮርጊስ ሰማዕት መሆን ይችላል። እንደነ አቡነ ተክለ ሃይማኖት ጻድቅ መሆን ይችላል። እንደ መላእክት ንጹህ መሆን ይችላል። ድንግል ማርያምን መሆንስ አይችልም። ማርያም የሚለው ስም ሲነሳ ሰው እንደሆነ ያደረግሽ እግዚአብሔር አንቺን አይቶ እንዲፈጥረኝ ምክንያት የሆንሽ ምክንያተ ፍጥረት ብለን እመቤታችንን እናስባታለን። ማርያም ስትነሳ የነቢያት የመኖራቸው ምስጢር፣ ያለመቀሰፋቸው ምክንያት፣ ከመከራ የማለፋቸው ምክንያት ወላዲተ አምላክ ነበረች። እኔ እናገራለሁ እኔም እመሰክራለሁ። የአቤል የዋህት ማርያም፣ የኢዮብ ትዕግስት ማርያም፣ የኤልያስ ምና ማርያም፣ የሙሴ ደመና ማርያም፣ እንጸብ አጦብ ዘሲና ማርያም፣ የተዋህዶ አለኝታ ማርያም፣ የዘካርያስ ደስታ እምዬ የመነኮሳት ስንቃቸው ማርያም፣ የደካሞች ምርኩዛቸው ማርያም፣ የደናግል መመኪያቸው ማርያም፣ የመላእክት እህታቸው ማርያም፣ የሰማዕታት አክሊላቸው ማርያም፣ የራሳችን ዘውድ ማርያም፣ የፊታችን ነጸብራቅ ድንግል ማርያም፣ የጉንጮቻችን በጎ መዓዛ እናቴ ማርያም፣ የደረታችን ኒሻን ማርያም፣ የእጃችን አምባር ማርያም፣ የጣታችን ቀለበት ማርያም፣ የጊሸኗ ማርያም፣ የእንጦጧ ማርያም፣ የጻድቃኔ ማርያም፣ የዮሐንስ ማርያም፣ የአዳዲዋ ማርያም፣ የሎዛዋ ማርያም፣ የቂልጦዋ ማርያም፣ ኩኬለሽ ማርያም፣ የኮራዋ ማርያም 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 ቤዛዊተ ዓለም ሰአሊተ ምሕረት መዝገበ ብርሃን የመላእክት ሰብ እመቤት አቁራሪተ መዓት ወለተ ዳዊት ዕፀ ሕይወት ምልዕተ ክብር ጽላተ ኪዳን